ለምን እውነት አንናገርም? እዚያ አጠገቤ የታሪክ ምሁራን አላችሁ። የህግ ምሁር እኔ ማቀው የህግ ምርምር ስርዓት ሰርቶ ሲያመጣ እኔ የምናገረውን ቋንቋ ማን አስተማረኝ? ጉራጌ፣ አማራ፣ ትግራይ የተለያዩ ሰዎች የነዚህ ሁሉ ድምር ውጤት አይደለም እንዴ? ምን አለበት የህግ ምርምር ምሁሩ የህግ ምርምር ስርዓት ቢያወጣ? የማህበራዊ ሳይንስ ተመራቂው ማህበራዊ ምስቅልቅል ያመጣል። ህክምና የተመረቀው ሰው ደም ከማቆም ይልቅ አጣና ያቀብላል። እኔ ምን አይነት ሀገር ውስጥ እንዳለን አንዳንዴ ግራ ይገባኛል። መማር መደንቆር ነው። ለዚህ እኮ ነው ያልተማሩ ምሁራን ያቆዩአትን ሀገር የተማሩ ማይማን ሊያፈርሷት ነው ያልኩት። በመጨረሻ በአፄ ዮሐንስ ንግግር ዝጋ እንዲህ ያሉ በአማርኛ ነበር ጥሪ ያደረጉት ጠላት ኢትዮጵያን በወረረበት ጊዜ። የሀገር የኢትዮጵያ ልጅ ሆይ ልብ አድርገህ ተመልከት። ኢትዮጵያ የተባለችው ሀገር አንደኛ እናት ናት፣ ሁለተኛ ሚስት ናት፣ ሶስተኛ ልጅ ናት፣ አራተኛ መቃብር ናት። እንግዲህ የእናት ፍቅር፣ የሚስት ደግነት፣ የልጅ ደስታ፣ የመቃብር ታቃፊነትና የዘውድ ክብር ምን ያህል እንደሆነ አውቀ ተከተለኝ አሉና 80,000 ህዝብ አስነስተው የጉንዲትና የጉራን ድል ተጎናጸፉ።